ተንቼውን ለማረክስበት ቀን አለ ፎቶዋን ሳይ በቃ የሆነ ሰዓት ስለሷ ምናምን ማጠያየቅ ሲጀምር ጊዜ ስለሷ ማለት ስለናት በቃ በጣም የሌለ ስሜት ተሰማኝ እጅግ በጣም ልብ የሚነካ ታሪክ ነው እንግዲህ ልጅነቱን አልኖረውም ቱቦ ውስጥ ጋንዳ ውስጥ እየገባን ነበር አይላንድ ምናምን ለቅሞና ከዛን የሆነ ሰዓት አመመኝ በቃ የሚያሳክመኝ ምናምን ሳጣ እዛው ተኛው እኔም እኮ የሆነ ጊዜ ላይ በረንዳ ላይ እኮ ድቄ እኮ ርቦኝ እኮ የተሰጣ ምናምን እያዛገምኩ በላ ሰው ነበር በሐሳቡ ስድ የሚያረግ ብቸኝነት የሚሰማ የእናትህን አፍቆት እናትህን ለማግኘት ያለ ጉጉት ነው ግን መሃል ላይ ዝምታ ያበዛል በጣም ይተክዛል አንዳንዴም ደግሞ አለመግባባት አላር ከልጆች ጋር አለች ሞተች የሚባለው ነገር እንኳን ቢሰማ ለኔ አንድ ትልቅ እረፍት ነው